2 ማንኪያ ካስተር ፓውደር ካለሽ ይህን የመሰለ ኬክ አብረን እንስራ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ዛሬ ደግሞ ቆንጆ የሆነ የካስተርድ ኬክ ይዤላችሁ መጥቻለሁኝ። ቪዲዮን እስከመጨረሻ እንድትከታተሉ እየጋበዝኳችሁ ፎሎ ማድረጋችሁን አትርሱ። ወደ ስራው እንግባ። 3 ከፍሪጅ ወጥቶ ቅዝቃዜውን በደንብ የለቀቀ እንቁላልና በሻይ ማንኪያ ቫኒላ አድርጌ በደንብ መትቼዋለሁ። በመቀጠል ስኳር ለአንድ ሩብ ጉዳይ የሚያህል ጨምሬበታለሁኝ። ዘይት ደግሞ ግማሽ ኩባያ፣ ካስተርድ ደግሞ ይሄ ነው የተጠቀምኩት ከረመዳን የተረፈ 2 ማንኪያ ተጠቅሜያለሁኝ። ይህን አንድ ላይ በደንብ ከመታን በኋላ ወተት ለአንድ ብርጭቆ ሩብ ጉዳይ የምታክል ነው የተጠቀምኩት። ከዛ 2 ኩባያ ዱቄትና አንድ የሾርባ ማንኪያ ፓውደር ቤኪንግ ፓውደር ነው የተጠቀምኩት። በደንብ እንግዲህ እንደዚህ እንደምትመለከቱት ካዋሃድኩት በኋላ የሊጡ ቅጥነት ይህን ያህል ደረጃ ሲሆን በቂው ነው። ወደ መጋገሪያ ውስጥ ነው እቃዬን ነው የማዘጋጀው። መጋገሪያ እቃዬን ትንሽ ዘይትና ዱቄት እንደዚህ ነስንሼበታለሁኝ። ከዛም እንግዲህ እንደ መጋገሪያችሁ አይነት አብስላችሁ ማውጣት ነው። አየሩን እንዲህ ማውጣት እንዳንረሳ። በስሎ ሲወጣ ደግሞ ተመልካቾቼ ይሄን ይመስላል። መሀሉንም ቼክ አድርጌዋለሁኝ በደንብ መብሰሉን። ከዛ ኮንደንስድ ሚልክና ትንሽዬ ወተት አድርጌ ከላይ ነው ቀብቼዋለሁኝ። መልመላትም መቀባት ይቻላል በዚህ ምትክ። እንዲሁም ደግሞ ወተት ትንሽ ፈሰስ አድርገን ከስር መልመላት አድርገን እንደዚህ የተለያዩ ነገሮችን ከላይ ዲኮር ማድረግ እንችላለን። እኔ ለውዝና ኮኮናትን የተጠቀምኩት ይህን ይመስላል።